ወጣቶች ራሳችን መጠበቅ አለብን። ይሄ የተሰጠን ሰውነት አማና ነው። በሱስ ምን ገለው አይደለም፣ በዚና በዝሙት በሲጋራ በሺሻ በጫት ምናነትበው ሰውነት አይደለም የተሰጠን፣ አማና ነው የተሰጠን ሰውነት። ብዙ ወጣቶች ኳስ ይከታተላሉ። 8 ሰዓት ለኳስ ተነስተው ኳሱ 9 ተኩል ሲያልቅ ሱብሂ ሳይሰግዱ ከተኙ በርግጥ ኳሱ እነሱ ናቸው። ገና 35 ዓመቱ ነው። አይኑ ደፍርሷል፣ ጥርሱ ጠቁሯል፣ ተስፋ የለው። እናንተ ሰዎች ሆያል ቦርጭን ተጠንቀቁታል። አካልን ያበላሻል፣ በሽታን ይስባል፣ ሶላት ላይ ያሳንፋችኋል። አንድ ሙእሚን ነገ በእምነቱ ጉዳይ በሀገሩ ዳር ድንበር ጉዳይ ችግር ሊገጥመው ይችላል። ራሱን ያበቃ የታተረ ሙእሚን እስልምና ይፈልጋል። አንድ ሙእሚን ቤተሰቦቹን ተሯሩጦ አገር ተመላልሶ ሻንጣዎችን ተሸክሞ ቤተሰቡን አብልቶ ያድራል። ለዚህ ተክለ ቁመናው የተሟላ መሆን አለበት። ጉንፋኑ ያዘኝ ስኳሩ መጣብኝ እያለ አንዴ መርፌ አንዴ ኪኒን የሚወስድ አይደለም ሙእሚን ማለት። ጠንካራ ተክለ ቁመና ያለው ነው። ኻሊድ ኢብኑ ወሊድ የሙዕታ ጦርነት ጊዜ እጃቸው ላይ 9 ሰይፍ ነው የተከሰከሰ። ሙስሊም ተክለ ቁመናው ያማረ ሰውነቱ የተደራጀ ነው። ስፖርታዊ ነው አቋም። አንቺ አይሻ እንሽቀዳደም አሏት። ምንድነው ምሽቀዳደም? ሩጫ እኮ። እንዴት አይነት ባል እንደሆነ አይሻ ወጣት ነች። ለወጣትነቷ የሚመጥን የፍቅር አፕሮች አላት። መልእክተኛውንም ተቀበሉና ሰቅሰቅ አድርገው መሬት ላይ አጋደሙት። በጣም ደነገጠ። አንተ መሐመድ አላቸው፣ እኔን እኮ ከዓለም ውስጥ ጀርባዬን አፈር ላይ የጣለ ሰው የለም አንተ ብትሆን እንጂ። የሚተናኮልህ በክፉ ሚያይ ካለ ማትደፈር ሆነ ትታየዋለህ። ጠንካራ ቁመና ያለውን ሰው በእርግጠኝነት ሞባይል ቀምተው ታይሮጥ